አቢሲኒያ የሁሉም ምርጫ የዚህ ሰዓት አጋራችን ነው። እስከ 11 ሰዓት ድረስ ያለውን የምን አዲስ ፕሮግራም አጋር በመሆን ታደምጡ ዘንድ ጋብዟል። ምን አዲሶች ነን። ቀደም ሲል ስለ ፋይዳ እያነሳን ነበርና ሁላችንም የባንክ አካውንቶቻችንን ከናሽናል አይዲያችን ጋር ከፋይዳ ቁጥራችን ጋር ማስተዛዘር ግዴታ ነው እየተባለ ነውና አቢሲኒያ ባንክ ደግሞ ከዚህ ጋር በተያያዘ በጣም ቀላል የሆነ ሰበር ልበለው ነገር ይዞ መጥቷል። ምንድነው አቢሲኒያ ባንክ እንግዲህ ሁላችሁም በነገራችን ላይ አቢሲኒያ ባንክ ሁላችሁም አካውንት አላችሁ አይደል? ከፋይዳ ጋር አያያዛችሁ ቁጥራችሁን በሚገባ አያይዘሻል? ትናንት ነው መረጃ አዩት። ስለዚህ ለይድኔ ነው አያይዘሻል። አቢሲኒያ ባንክ ይዞት የመጣው ነገር ምንድነው? የሁላችንም የባንክ አካውንታችንን ከአቢሲኒያ ባንክን ብቻ ሳይሆን የባንክ አካውንቶቻችንን ወደ ከፋይዳ ጋር እንድናገናኝ እንግዲህ መመሪያ ወጥቷል። በዚህም ምክንያት ግን አቢሲኒያ ባንክ ከቻላችሁ በአቅራቢያችሁ የሚገኙ ባንኮቻችን ጋር ጎራ በማለት ማያያዝ ትችላላችሁ ብሏል። እንግዲህ የአቢሲኒያ ባንክ ቅርንጫፍ ደግሞ በመላው ሀገሪቱ ከ900 በላይ ከደረሰ ቆይቷል። ስለዚህ በእነዚህ ቅርንጫፎች በመጠቀም የፋይዳ ቁጥራችሁን ከባንክ አካውንታችሁ ጋር ማገናኘት ትችላላችሁ። አይ ካላችሁ ደግሞ የአቢሲኒያ ባንክን በኦንላይን ገብታችሁ የአቢሲኒያ ባንክ አካውንታችሁን ማገናኘት ትችላላችሁ ማለት ነው። እንግዲህ በኢትዮጵያ ብሔራዊ ባንክ አዲሱ መመሪያ መሰረት ሁሉም የአቢሲኒያ ባንክ ደንበኞች የባንክ አገልግሎቶችን ለማግኘትና ሂሳብ ለማንቀሳቀስ የባንክ መረጃቸውን ከፋይዳ ዲጂታል መረጃ ጋር ማጣመር ይጠበቅባቸዋል። ስለሆነም እርስዎ በአቅራቢያው ከሚገኘው የአቢሲኒያ ባንክ ቅርንጫፎች አሊያም ደግሞ በኦንላይን ሊንክ በመጠቀም የአቢሲኒያ ባንክን ጋር የፋይዳ ቁጥራችሁን ማገናኘት ትችላላችሁ ተብሏል። እንግዲህ የኦንላይን አካውንታቸውን ለመጥቀስ የሚያክል የባንክ ኦፍ አቢሲኒያ .com /ፋይዳ/ኮኔክት በሚለው በፋይዳ ተለዋጭ ቁጥሩ FCNን ተጠቅመው የአቢሲኒያ ባንክን ሂሳብ ቁጥሩን ከፋይዳ ጋር ያስተሳስሩ እያለ ነው የሚገኘው። የአቢሲኒያ ባንክ እንግዲህ የመመሪያው ደግሞ ወጥቷል። እስከ ታህሳስ 30 ድረስ ነው የሚቆየው። ከጥር 1 ደግሞ ይጀምራል ማለት ነው። እስከ ታህሳስ 30 ድረስ ባለው ጊዜ ውስጥ እርስዎ ባሉት ቅርንጫፎች በመጠቀም የአቢሲኒያ ባንክን አካውንቶቹን ከፋይዳ ጋር ማስተሳሰር ይችላሉ። ቀደም ብለን ባነሳ ነውም ኦንላይን ሊንኩን በመጫን ደግሞ ባሉበት ቦታ ሆኖ በስልኮ በኮምፒውተሮ በሁሉም ነገር ማገናኘት ይችላሉ ማለት ነው። አቢሲኒያ የሁሉም ምርጫ የዚህ ሰዓት አጋራችን ስለሆነ እናመሰግናለን።